ዓለም አቀፍ ሕግ ተጥሷል። የተባበሩት መንግስታት ተቋም በእስራኤል ቁጥጥር ስር ውሏል። እስራኤል በምስራቅ ኢየሩሳሌም የሚገኘውን የተባበሩት መንግስታት ድርጅት በኃይል በመቆጣጠር ባንዲራዋን ሰቅላለች። ድርጊቱም መላው ዓለምን አስቆጥቷል። በሌላ በኩል ደግሞ ቤንያሚን ኔታንያሁ ከኢራን ጋር የነበረው የዲፕሎማሲ ተስፋ መክሸፉንና ወደ ከባድ ወታደራዊ እርምጃ መሸጋገራቸውን ይፋ አድርገዋል። ይህ በእንዲህ እንዳለ በኔፓልና ቲቤት ድንበር ላይ በደረሰ ድንገተኛ የተፈጥሮ አደጋ በመቶዎች የሚቆጠሩ ሰዎች ሕይወት አደጋ ላይ ወድቋል። ዛሬ ሶስቱን ዋና ዋና ዓለማችን ላይ የተሰሙ ሰበር ዜናዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ ቪዲዮዎቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮን ላይክ፣ ኮመንት እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። ለአጫጭር መረጃዎቻችን ደግሞ የቴሌግራም ቻናላችን ቤተሰብ ይሁኑ። እስራኤል በምስራቅ ኢየሩሳሌም የሚገኘውን የተባበሩት መንግስታት ድርጅት የስልጠና ተቋም በቁጥጥር ስር ማዋሏ ዓለም አቀፍ ተቃውሞን አስነስቷል። የእስራኤል የደህንነት ኃይሎች በምስራቅ ኢየሩሳሌም የሚገኘውንና በተባበሩት መንግስታት ድርጅት የፍልስጤም ስደተኞች እርዳታ ኤጀንሲ ስር የሚተዳደረውን ጥንታዊ የሙያ ስልጠና ማዕከል የሆነውን ቃላንዲያ ትሬዲንግ ሴንተር በኃይል በመውረር በቁጥጥር ስር ማዋላቸው ተገልጿል። በእስራኤል የብሔራዊ ደህንነት ሚኒስትር ኢታማር ቤን ጊቨር መሪነት የተካሄደውን ይህንን ወረራ ተከትሎ በግቢው ውስጥ የነበሩ የኤጀንሲው ሰራተኞችና ተማሪዎች እንዲወጡ የተደረገ ሲሆን የእስራኤል ሰንደቅ ዓላማም በተቋሙ ግቢ ውስጥ መሰቀሉን የተገለጸው። እስራኤል ቦታውን የማዘጋጃ ቤት የትምህርት ግቢ ለማድረግ ዝግጅት መጀመሯንም ገልጻለች። ድርጊቱን ተከትሎ የተባበሩት መንግስታት ድርጅት የፍልስጤም ስደተኞች እርዳታ ኤጀንሲ ባወጣው መግለጫ የታጠቁ ኃይሎች ያለ ፍቃድ ወደ ተባበሩት መንግስታት ድርጅት ተቋም መግባታቸውንና ዓለም አቀፍ ሕግ መጣሳቸውን በመግለጽ አበክሮ ኮንኖታል። የተባበሩት መንግስታት ድርጅት፣ ኳታርና ሌሎች የዓለም አቀፍ ማህበረሰብ አካላት ድርጊቱ ሕገ ወጥ መሆኑን በመግለጽ ጥቃቱን አውግዘዋል። ይህ የእስራኤል እርምጃ በግርግር የተከሰተ ድንገተኛ አጋጣሚ ሳይሆን የረጅም ጊዜ ፖለቲካዊና ስትራቴጂካዊ ግቦችን መሰረት ያደረገ ትልቅ እርምጃ ነው። በዓለም አቀፍ ሕግ መሰረት የህዝበ ውሳኔና የተባበሩት መንግስታት ድርጅት ተቋማት የህግ ከለላ አላቸው። የእስራኤል ወታደሮች የኤጀንሲውን ግቢ ተቆጣጥረው ባንዲራቸውን መስቀላቸው በዓለም አቀፉ ማህበረሰብ ዘንድ ትልቅ ስጋትን ፈጥሯል። ይህም ሌሎች ሀገራትም ወደፊት የተባበሩት መንግስታት ተቋማት ላይ ተመሳሳይ እርምጃ እንዲወስዱ መንገድ የሚከፍት ነው በሚል ስጋትን አስከትሏል። ይህ የተወረሰው የቃላንዲያ የስልጠና ማዕከል እንደ አውሮፓውያን አቆጣጠር በ1952 የተቋቋመና ለበርካታ አስርት ዓመታት ለፍልስጤማውያን ወጣቶች ነፃ የሙያ ስልጠና ሲሰጥ የነበረ ጥንታዊ ተቋም ነው። እስራኤል ቀደም ሲል የኤጀንሲውን ዋና መስሪያ ቤትና ሌሎች ትምህርት ቤቶችን የዘጋች ሲሆን ይህ ማዕከል ደግሞ በምስራቅ ኢየሩሳሌም ውስጥ የቀረውን የመጨረሻው ንቁ የተባበሩት መንግስታት ድርጅት የፍልስጤም ስደተኞች እርዳታ ኤጀንሲ ተቋም ነበር። ይህ ማለት የተባበሩት መንግስታት ድርጅት የፍልስጤም ስደተኞች እርዳታ ኤጀንሲ በከተማዋ ያለው ተጽዕኖ ሙሉ በሙሉ እንዲቆም ተደርጓል ማለት ነው። የተባበሩት መንግስታት ድርጅት የፍልስጤም ስደተኞች እርዳታ ኤጀንሲ የተቋቋመው እንደ አውሮፓውያን አቆጣጠር በ1948 ከተከሰተው ጦርነት በኋላ የተፈናቀሉ የፍልስጤም ስደተኞችን ለመርዳት ነው። ለእስራኤል መንግስት የዚህ ኤጀንሲ በምስራቅ ኢየሩሳሌም መኖር ፍልስጤማውያን ወደ ሀገራቸው የመመለስ መብት አለን የሚሉትን የፖለቲካ ጥያቄ ሕያው አድርጎ የሚያቆይ ምልክት ተደርጎ ይታያል። ለዚህ ነው ኤጀንሲውን ማስወጣት የፍልስጤም ስደተኞች ጥያቄ በዲፕሎማሲያዊ መድረክ እንዳይነሳ ለማድረግ የታለመ እርምጃ የሆነው። ምስራቅ ኢየሩሳሌምን ሙሉ በሙሉ የራሷ አካል ለማድረግ የምትፈልገው እስራኤል በእነዚህ የዩኤን ቦታዎች ላይ የማዘጋጃ ቤት ህንፃዎችን፣ ትምህርት ቤቶችንና ወታደራዊ ተቋማትን ለመገንባት አቅዳለች። ይህም የፍልስጤም ተቋማትን ቦታ በእስራኤላውያን ተቋማት በመተካት የከተማዋን ይዘት የማስቀየር ስትራቴጂ አካል ነው። በየዓመቱ በመቶዎች የሚቆጠሩ ፍልስጤማውያን ወጣቶች ከዚህ ማዕከል ነፃ የቴክኒክና ሙያ ትምህርት በመቅሰም ራሳቸውን ይደጉሙ ነበር። የተቋሙ መዘጋትና መሰረዝ ከፍ ያለ የሥራ አጥነትና ማህበራዊ ውጥረት በምስራቅ ኢየሩሳሌም በሚኖሩ ፍልስጤማውያን ላይ ይፈጥራል። ይህ በእንዲህ እንዳለ ቤንያሚን ኔታንያሁ ከኢራን ጋር ስምምነት የማድረግ ተስፋቸው መሟጠጡን ገልጸዋል። ወታደራዊ እርምጃና ከበባን ማጥበቅ ደግሞ በምርጫነት መያዛቸውን አመልክተዋል።
የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን መንግስት ጋር በዲፕሎማሲያዊ መንገድ ስምምነት ላይ መድረስ ይቻላል የሚለውን እምነታቸው መሟጠጡን ይፋ አድርገዋል። አልጀዚራና ታይምስ ኦፍ እስራኤል እንደዘገቡት ጠቅላይ ሚኒስትሩ በቅርቡ ዋሽንግተን ውስጥ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ባደረጉት ውይይት የኢራንን የኒውክሌርና የቀጠናው ተጽዕኖ እንቅስቃሴ ለመግታት 3 ዋና ዋና አማራጮች ላይ መምከራቸውን ጠቁመዋል። ከነዚህ መካከል አንዱ ዲፕሎማሲያዊ ስምምነት ሲሆን ኔታንያሁ ከዚህ አካል ጋር ውጤታማ ስምምነት ላይ መድረስ ይቻላል ብዬ አልጠብቅም በማለት በዲፕሎማሲው መስመር ላይ ያላቸውን ጥርጣሬ በይፋ ገልጸዋል። ሁለተኛው ወታደራዊ እርምጃ ሲሆን ኢራን ጥቃት ከሰነዘረች እስራኤል ከዚህ ቀደም አይታ የማታውቀውን ከባድ ምላሽ ለመስጠት እየተዘጋጀች መሆኗንና ወታደራዊ እርምጃው አሁንም በጠረጴዛው ላይ ያለ አማራጭ መሆኑን ተናግረዋል። ሶስተኛውና የመጨረሻው አማራጭ ደግሞ ከበባውን ማጥበቅ ሲሆን በአሜሪካ የተጣሉትንና ኢራንን ከመርዳት የሚታቀቡ ሶስተኛ ወገኖችን የሚቀጡትን አዳዲስ የኢኮኖሚ ማዕቀቦችን አድንቀው ይህ ከበባውን የማጥበቅ ስትራቴጂ አካል መሆኑን አብራርተዋል። አሜሪካ በቅርቡ በኢራን የዲጂታል ቴክኖሎጂ፣ የወርቅ፣ የአቪዬሽን እና የመርከብ ዘርፎች ላይ የጣለችውን ጥብቅ ማዕቀብ ያደነቁት ኔታንያሁ አሜሪካ ስትራቴጂውን በመተግበር ላይ መሆኗን ገልጸዋል። የኔታንያሁ ንግግር በመካከለኛው ምስራቅ ውጥረት አዲስ ምዕራፍ መድረሱን እንዲሁም የወደፊቱን የፖለቲካ ወይም ወታደራዊ አቅጣጫ የሚያሳይ ጠቋሚ ነው። ኔታንያሁ ከኢራን ጋር ስምምነት ላይ መድረስ አይቻልም ማለታቸው እስራኤልም ሆነች የአሜሪካው አስተዳደር ለተወሰነ ጊዜ ሲሞክሩ የነበሩትን የሰላም ውይይቶች ወይም የኒውክሌር ድርድሮች ላይ ተስፋ መቁረጣቸውን በግልጽ ያሳያል። አሜሪካ የጣለችው ማዕቀብ ኢራንን ብቻ ሳይሆን ከኢራን ጋር የሚነግዱ ሀገራትንና ኩባንያዎችን ቻይና፣ የተባበሩት አረብ ኤሚሬቶች ወይም አውሮፓ የመሳሰሉ ሀገራትን የሚጎዳ በመሆኑ የኢራንን ኢኮኖሚ ከውጪ ዓለም ሙሉ በሙሉ በማግለል የመንግስቱን የገንዘብ ምንጭ ማድረግ ነው። የኢኮኖሚው ከበባ ሲጠበቅ ኢራን ውስጥ የዋጋ ንረትና የነዳጅ እጥረት በመከሰቱ የኢራን ሕዝብ በመንግስት ላይ የሚያደርገውን ተቃውሞ ይጨምረዋል ተብሎ ይታሰባል። ጠቅላይ ሚኒስትሩ ወታደራዊ አማራጭን መጥቀሳቸው ተራ ማስፈራሪያ ሳይሆን እስራኤል አስፈላጊ ከሆነ በኢራን የኒውክሌር ተቋማት ወይም በወታደራዊ መሰረተ ልማቶቿ ላይ ቀጥተኛ እርምጃ ለመውሰድ ዝግጁ መሆኗን ለዓለም ለማሳወቅ ነው። ኢራን በቀጠናው ባሏት ተኪ ኃይሎች እንደ ሄዝቦላና ሁቲ ወይም በቀጥታ ሚሳኤል ጥቃቶች ምላሽ ለመስጠት ልትሞክር ትችላለች ተብሎም ይጠበቃል። ኢራን የዓለም ነዳጅ ማለፊያ የሆነውን የሆርሙዝ ሰርጥን ለመዝጋት ወይም ቁጥጥሯን ለማጥበቅ ከሞከረች ግጭቱ እስራኤልና ኢራንን ብቻ ሳይሆን አሜሪካንና የዓለምን የኃይል አቅርቦት ገበያ የሚያናጋ ሰፊ ቀጠናዊ ጦርነት ሊቀሰቅስ ይችላል ተብሏል። የኔታንያሁ ንግግር ከፕሬዝዳንት ትራምፕ ጋር በኦቫል ኦፊስ ያደረጉትን ውይይት የሚያንጸባርቅ በመሆኑ በሁለቱ ሀገራት መካከል በኢራን ፖሊሲ ላይ ሙሉ ስምምነት መኖሩን ያሳያል። እስራኤል የምታደርገውን ወታደራዊ ዝግጅት አሜሪካ በኢኮኖሚና በዲፕሎማሲ ማዕቀብ ስለምትደግፈው ኢራን በአንድ ጊዜ ከሁለት አቅጣጫ ከእስራኤል በኩል ወታደራዊ ስጋት፣ ከአሜሪካ በኩል ደግሞ የኢኮኖሚ ከበባ የተጋረጠባትን ጫና ለመቋቋም ትገደዳለች። የኔታንያሁ መግለጫ የሚያሳየው መካከለኛው ምስራቅ ከዲፕሎማሲው መንገድ ወጥቶ ወደ ከፍተኛ የኢኮኖሚ ከበባና ሊከሰት የሚችል ቀጥተኛ ወታደራዊ ግጭት ደረጃ መሸጋገሩን ነው። በቀጣይ የኢራን ምላሽና የአሜሪካ ማዕቀቦች የመሬት ላይ ተጽዕኖ የቀጠናውን የወደፊት እጣ ፋንታ ይወስናሉ ተብሎም ይጠበቃል። ወደ ሌላው ሰበር መረጃችን ስናልፍ በኔፓልና ቲቤት አወዛጋቢ የድንበር አካባቢ ላይ በጣለው ብርቱ ዝናብ ሳቢያ ከ384 በላይ መንገደኞች ደብዛቸው መጥፋቱ ተገልጿል። ከቻይናዋ የቲቤት ራስ ገዝ ክልል ጋር በሚዋሰነው የኔፓል የሂማሊያ ድንበር አካባቢ በተከሰተ ድንገተኛ የጎርፍ አደጋ ምክንያት 291 የውጭ ሀገራት ዜጎችን ጨምሮ ቢያንስ 384 መንገደኞች ደብዛቸው መጥፋቱን የኔፓል ቱሪዝም ቦርድ በዛሬው ዕለት አስታውቋል። በኔፓል ራሷ ክልል በቦቴ ኮሺ ወንዝ ላይ የተከሰተው ይህ አደገኛ ድንገተኛ ጎርፍ በርካታ ሰፈሮችንና መሰረተ ልማቶችን ያወደመ ሲሆን እስካሁን የበርካታ ሰዎች ሕይወት ማለፉ ተረጋግጧል። ደብዛቸው ከጠፉት 291 የውጭ ሀገራት ዜጎች መካከል ከፍተኛውን ቁጥር የሚይዙት 105 ያህሉ የህንድ ዜጎች ሲሆኑ የተቀሩት ከአሜሪካ፣ ከእንግሊዝ፣ ማሌዥያ፣ ደቡብ አፍሪካ፣ አውስትራሊያና ኔዘርላንድ የተውጣጡ ጎብኚዎች እንደሆኑ ተገልጿል። የኔፓል ጦርና የደህንነት አካላት በአካባቢው የአደጋ ጊዜ ፍለጋና የነፍስ አድን ስራ
የጀመሩ ቢሆንም የመሬት መንሸራተቱና የተቆረጡት የመገናኛ መስመሮች ስራውን ፈታኝ አድርገውታል ተብሏል። በኔፓልና ቲቤት ድንበር ላይ የተከሰተው ድንገተኛ አደጋ ተራ የተፈጥሮ ሁነት ብቻ ሳይሆን በርካታ የአየር ንብረት፣ የኢኮኖሚና የመሰረተ ልማት ደህንነት ጥያቄዎችን የሚያስነሳ ነው። አደጋው በተከሰተበት የሂማሊያ ክልል ከባድ ዝናብ ብቻ ሳይሆን የበረዶ ተራሮች የመደርመስ አደጋ ሊከሰት እንደሚችል ሳይንቲስቶችና ባለሙያዎች ጠቁመዋል። የዓለም ሙቀት መጨመር በሂማሊያ የበረዶ ግግር በፍጥነት እንዲቀልጡ እያደረገ ነው። እነዚህ የበረዶ ውሃዎች በተራሮች ላይ ጊዜያዊ ሐይቅ ከፈጠሩ በኋላ በድንገት ድንበሩን አፈርሰው ሲወጡ ከታች ባሉ ሸለቆዎች ላይ የጽኑ አደጋ መንስኤ እየሆኑ ይገኛሉ። አደጋው የሰዎችን ሕይወት ከመቅጠፉም በላይ በቀጠናው ኢኮኖሚ ላይ ትልቅ ኪሳራንም አሳርፈዋል። በጎርፉ ሳቢያ በወንዙ ዳርቻ የሚገኙ ከ12 በላይ የውሃ ኃይል ማመንጫ ፕሮጀክቶች አደጋ ደርሶባቸዋል። ይህም የኔፓልን አጠቃላይ ኃይል የማመንጨት አቅም በከፍተኛ ደረጃ ቀንሶታል። ከቲቤት ወይም ቻይና ወደ ኔፓል የሚወስደው ዋና የንግድና የቱሪዝም ኮሪደር በመጎዳቱ የአደጋ ጊዜ እርዳታ ሰጪዎች ወደ ቦታው ለመድረስ ተቸግረዋል። አደጋው የተከሰተው ሁለቱ ሀገራት ቻይናና ኔፓል በሚጋሩት የድንበር ወንዝ ላይ በመሆኑ የአደጋ ጊዜ ምላሹ የሁለቱን ሀገራት የተቀናጀ ትብብር ይጠይቃል። ቻይና በቲቤት በኩል አጠቃላይ የፍለጋ ስራዎችን እንድታፋጠን መመሪያ የሰጠች ሲሆን ኔፓል በበኩሏ የአየርና የምድር የነፍስ አድን ቡድኖችን አሰማርታለች። ይህም አደጋዎች ድንበር ተሻጋሪ በመሆናቸው ቀጠናዊ የመረጃ ልውውጥ ምን ያህል ወሳኝ እንደሆነ ያሳያል። ኔፓል በከፍተኛ ሁኔታ በካይኪንግ በሂማሊያ ተራራ ውጣ ውረድና ወደ ካይላሽ ፓርባት የሚደረግ ጉዞ ላይ የተመሰረተ የቱሪዝም ኢኮኖሚ አላት። በመቶዎች የሚቆጠሩ የውጭ ሀገር ቱሪስቶች መሰወራቸውና የመሰረተ ልማት መውደም በሀገሪቱ የቱሪዝም ዘርፍና በዓለም አቀፍ ገጽታዋ ላይ የአጭርና የረጅም ጊዜ አሉታዊ ተጽዕኖን ያሳድራል። ሲኤንኤን ከሰዓታቶች በፊት ባወጣው አዲስ ዘገባው ደግሞ የመሬት መንቀጥቀጡ ከፍተኛ የመሬት መንሸራተት በማስከተሉ የወንዙን ፍሰት ዘግቶት የነበረ ሲሆን የተዘጋው ውሃ ድንገት ተከፍቶ ሲወርድ በታችኛው የኔፓል ሸለቆዎችና የጊሮግ ወደብ ላይ ግዙፍ የጎርፍ አደጋ አስከትሏል። በዚህም ምክንያት ቢያንስ 17 ሰዎች መሞታቸው የተረጋገጠ ሲሆን ከ400 በላይ መንገደኞችና የውጭ ዜጎች ደብዛቸው ጠፍቷል ሲል ዘግቧል። የኔፓል ጦር ሄሊኮፕተሮችን ቢያሰማራም የወንዙ ውሃ መጠን በከፍተኛ ሁኔታ በመጨመሩና ጭቃማ በመሆኑ አውሮፕላኖቹ መሬት አርፈው ሰዎችን ማዳን ተስኗቸዋል ብሏል። ውድ የአውደ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩን።